የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። በየትኛውም ጉዳይ ብንሄድ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት። እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የኛ ማንነት ማክበር አለበት። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን። ወንድማችን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላልንም። መጀመሪያ ማንነታችን ይረጋገጣል። አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁም አላልንም። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ተወያይተዋል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም ተገኝተዋል። የትግራይን ህዝብ ማንነት እንደምንቀበለው ሁሉ የእኛንም አማራነት ተቀብሎ ሊያከብርልን ይገባል ሲሉ የመድረኩ ተሳታፊዎች ጠይቀዋል። ተሳታፊዎቹ አክለውም በሰላማዊ መንገድ አብሮ ለመኖር የማንነት ጥያቄያችን ሊመለስ ይገባል ብለዋል። ወልቃይት ጠገዴ ህዝብ የማንነት ጥያቄ እንዳለው እናምናለን ያሉት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። ይህ ጥያቄ በህጋዊና ፍትሃዊ መንገድ ሊመለስ እንደሚገባም ነው የተናገሩት። የትግራይ ወጣት ጦርነት አይፈልግም ያሉት አቶ ጌታቸው ረዳ ከዚህ በፊት በተከሰተው ተገቢ ያልሆነ ጦርነት የደረሰው ጥፋት ሊደገም እንደማይገባ አስረድተዋል። የወጣቱን ድምፅ አውቃለሁ፣ የወጣቱን ድጋፍ አውቃለሁ። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት የመጀመሪያውን ግድግዳ የማፍረስ ስራ ነው አሁን እያደረግን ያለ ነው። የአማራ ክልል ህዝብና መንግስት ጉዳዩ በሰላማዊና ህጋዊ መንገድ እንዲፈታ እንደሚፈልግ ያስረዱት ደግሞ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ናቸው። በጉልበት የሚመጣ እስከሌለ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት